ሰላም እንዴት ናችሁ? የኪያር ቤተሰቦች አሸናፊ ነኝ ከኪያር ትሬኒንግ ኢንስቲትዩሽን። ዛሬ በአዲስ ቪዲዮ ተመልሻለሁ። የዛሬው ቪዲዮአችን የሚሆነው ፎቶሾፕ ነው። በፎቶሾፕ ላይ እንዴት አድርገን ቴክስት ክሪፒንግ ማስክ እንደምንሰራ ነው የምናየው። ቲ የሚለውን እንነካና መጀመሪያ ጽሁፋችንን እንጽፋለን። ሌት ፔፐር ብለን ጻፍን። ጽሁፉን ትንሽ ማክሲማይዝ እናድርገው። ሺፍትን ሆልድ ብታደርጉት ዲስቶርት እንዳይሆንባችሁ ሺፍትን ያዝ ብታደርጉት በሙሉ ቅርጹ ይመጣል። ግን እዚች ጋር ዲስቶርት መሆኑ እንደውም እዚች ጋር ውበት ነው። ወደ ታች ትንሽ ረዘም ቢል ኦኬ። በዚህ አይነት መልክ ጽሁፋችንን ከቃሪያው ጋር ማች እንዲያደርግ እናደርጋለን። ኦኬ እዚህ ጋር ከደረስን በኋላ ቀጥታ እንሄድና እዚህ ጽሁፋችንን ወደ ኮንቨርት ቱ ስማርት ኦብጀክት ብለን ወደ ስማርት ኦብጀክት ኮንቨርት እናደርገዋለን። ከዛ አንዴ ሰሌክት እናደርግና ጽሁፋችንን ራይት ክሊክ ብለን ዋርፕ እንለዋለን። ይሄ የዋርፕ ስቴቢላይዜሽን ይመጣል። ከዛ ጽሁፋችንን ትንሽ ከፍ እዚች ጋም ትንሽ ወደ ታች ሳብ፣ ልክ በቃሪያዋ ዳይሜንሽን አይነት እንደዚች አይነት ቅርጽ እንዲኖረው አይ ቲንክ እዚች ጋር ይበቃዋል ብዬ አስባለሁ። እቺኛዋን ትንሽ እንደዚህ እናድርጋትና ከቃሪያው ጋር ጽሁፋችንን በዋርፕ ስቴቢላይዜሽን ሜክ ካደረግን በኋላ ኦኬ እንለዋለን። አክሴፕት አድርገን ከዛ ምን እናደርጋለን? ቃሪያውን ዱፕሊኬት እናደርጋታለን። እዚች ጋር ያለችዋን ቃሪያ ፔፐራችንን ዱፕሊኬት እናደርጋለን። አልትን ይዘን አንድ ኮፒ ወደ ላይ ከዛ ከላይ ኮፒ ያደረግነውን ምን እናደርጋለን? ክሪፒንግ ማስክ ለማድረግ ራይት ክሊክ ብላችሁ እዚህ ጋር ክሬት ክሊፒንግ ማስክ ማለት ትችላላችሁ። ወይም ደግሞ አልትን ተጭናችሁ እዚህ ጋር ክሊክ ብታደርጉ ክሊፒንግ ማስክ ይፈጥራል። ኦልሞስት አሁን ጽሁፋችን ተፈጥሯል። እንደምታዩት ጽሁፋችን ተፈጥሯል። ዞሊቲንግ ይሄ ከላይኛው የተውነው ቃሪያ ምንድነው? ቀሪውን ፓርት ማስክ ለማድረግ ነው። እሱን ለማድረግ እዚህ ጋር ሄዳችሁ አልትን ይዘን ክሊክ ብናደርግ ኦልሞስት ማስክ ያደርገዋል። ፎርግራውንዳችን ዋይት እንዲሆን ካደረጋችሁ በኋላ ብረሻችንን እንወስዳለን። ቀሪዋን ፓርት በዚህ መልክ ሰሌክት ካደረግን በኋላ እንደዚህ ክሬት እናደርጋለን ማለት ነው። በዚህም ጋር እዚህ መልክ ክሬት ካደረግነው በኋላ ቀሪውን ፓርት በብሩሽ እንዲህ በመቀባት እንዲህ ያለ ቴክስት ክሪፒንግ ማስክ መስራት ይቻላል። እንዲህ አይነት ቪዲዮ እንዲደርሳችሁ ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ባይ ባይ።